በጣም አድካሚ ቢደከምበትም ደግሞ አውትካሙ በጣም ትንሽ ነው በቀን ማምረት የሚቻለው። በሀገራችን ውስጥ በባህላዊ መንገድ የሚሰራው አረቄ በአንድ ጊዜ ማለት የአረቄውን የአተላውን የሚፈላበት የሚባለው በማሰሮ ውስጥ የሚቀመጠው በአንድ ጊዜ 10 ሊትር ድረስ ነው ብሪንት የሚይዘው ወይ ደግሞ አተላ የሚይዘው እና ያን ደግሞ 10 ሊትር አተላ ወደ አረቄነት ለመቀየር በማሰሮ ስለሚሰራ ከፍተኛ ሙቀት ይፈልጋል። ምክንያቱም ማሰሮ ሂትን አብዞርብ የማድረግ ባህሪ ስለሌለው ከፍተኛ የሆነ እንትን ሂት ይፈልጋል። ሁለተኛ ነገር ደግሞ የአረቄውን ሙሉ ለሙሉ ወደ አተላውን ወደ አረቄነት ለመቀየር በሚደረገው ፕሮሰስ ላይ የምንጠቀመው ለማቀዝቀዣነት የሚጠቀሙት ውሃ በጣም ትንሽ ስለሆነ አብዛኛውን ጊዜ አረቄው ይተናል። ማለትም አረቄው በሚፈለገው ሁኔታ ኮንደንስ ሳይሆን ይወጣል። ስለዚህ በአንድ ጊዜ ለማምረት ቢያንስ ቀኑን ሙሉ በባህላዊ አረቄ የሚሰሩ ሰዎችን የሚታወቅ ሀቅ ነው። ይሄ ቀኑን ሙሉ ቢሰራም እንኳን ከ25 እስከ 30 ሊትር በጣም ማክሲመም ሰራ ቢባል ነው ይሄን ያህል መሰራት የሚችለውና ያን አድካሚ ነው በባህላዊ መንገድ መስራት። እዛ ላይ በተደጋጋሚ ነው የምጥደው እና ይሄ ደግሞ የኛ ማሽን ደግሞ ምንድነው ዋናው ነገሩ የባህላዊውን የአሰራር መንገድ የተከተለ ነው። በባህላዊ የአሰራር መንገድ ነው የሚከተለው። እና አሁን እዚህ ጋር እንደምትመለከተው ልክ እንደ እንስራው እዚህ ጋር የራሱ የብሪንት መያዣ ወይ ደግሞ የአተላ መያዣ አለው ማለት ነው። እዚህ ውስጥ እስከ 350 ሊትር ድረስ በባህላዊ መንገድ ስንት ነው ያልኩት? እስከ 10 ሊትር ድረስ ነው ይጠቀማሉ ያልኩት። ይሄ በጣም በብዙ ጥፍ 350 ሊትር ድረስ አተላ